Hello. Hello? Is this Brooke? Yes, so he's. This is Cal. Hi, Cal. Hello, hello. Hello? Are you there? Hello? Yes, yes. So, what's good? What is good? Love you, Bella Taurat. Which good engage good, Amari good. Dennis. No, you come again? ግልጽ ነው ኢትዮጵያን ህዝብ በዚህ ሰዓት ማሳቅ በጣም ከባዱ ስራ ነው። በተለይ እንደዚህ በጣም ሙድ ያዥ የበዛበት አገር ላይ ኮሜዲ ሰርቻ በቀላሉ አስቃለሁ ማለት ከባድ ነው። በዛ ዘመን ግን በጣም ብዙ ፊልሞች ተሰርተው በጣም አስቀውናል። ከዛ መካከል አንደኛውና ሊቆጠር የሚችል ካሳቁ ፊልሞች መካከል አንደኛው ይሄ ሙቪ ነው። እንግዲህ ይሄ ሙቪ ይዞት የተነሳው ስቶሪ በጣም ሲምፕል የሆነ ሪሌተብል የሆነ ከሰው ጋር በቀላሉ ሪሌት አድርጎ ኢንጌጅ አድርጎ ከመነሻው እስከ መጨረሻው ድረስ ሊሄድ የሚችል ሲምፕል የሚያስቁ ነገሮችን እየተጠቀመ እኛ የምናውቀው በኖርማል የምንጠቀመው አይነት ቋንቋ እየተጠቀመ ያዝናና ያሳቀ ሙቪ ነው። የጻፈው ስክሪፕት በጣም ለጆሮ የማይቆረቁር የማይሰቀጥ ዴሊቨሪ የተደረገበት ወይ በተለይ ሜን ካራክተሯ እሷ ናቹራል የሆነ እንግሊዘኛ አጠቃቀም በጣም ሰግጣ እንደው ግግም ያለ የሆነ ግግም ብሎ እኛን ያላዛገን አይነት እንግሊዘኛ አጠቃቀም የባባም ምንም ኦብቪየስ የሆነ የኮሜዲ አክቲንግ ስታይል ተጠቅመው በቃ የነበረው ሙዚቃ አጠቃቀም ከስቶሪ ወደ ስቶሪ የነበረው ሲምፕል ትራንዚሽን ስቶሪውን ፍሎ ከመነሻው እስከ መጨረሻው ድረስ ፍሎ ያደረጉበት መንገድ ማለት በቃ እንደዚህ አይነት ሙቪዎች ናቸው በቀላሉ ሊያስቁን የሚችል። አሁን ግን ድግምት የተደገመብን ይመስል አይደለም በዚህ ሌቭል ኮሜዲ ፊልም ሰርቶ ህብረተሰቡን ማሳቅ ይቀርና ትንሽ ነገር እንኳን መቀለድ የማይችሉ የፊልም ባለሙያዎች በጣም እየበዙ ነው። ለዚህ ነው ወደኋላ እየተመለሰን እንደ ጫት እየገረብን ያለ ነው ሙቪዎችን። ፐርሰናሊ ይሄ ሙቪ አይቼው በጣም የተመቸኝ ያሳቀኝ 8 ከ10 የሰጠሁት ብዙ ሰጥቷል ብዬ አስባለሁ። ደግሞ ቢታይ ወርዝ የሚያደርግ ጸዴ ኮሜዲ ሙቪ ነው የፍቅር ኤቢሲዲ። ይሄ የፊልም ጎንደሬ አያስቅም ብሎ ተፈርድሮ ያሳቀ ነገር እንተጋገዛለን። እኔ እናቴ የዛሬ መጎሳቆሌ ናት። ድሮ ቀበሌ ውስጥ ዘመናዊ ዳንሰኛ ነበርኩ። እንዴ ወዘረ ብርቄ ባለፈው ድራመር ነበርኩ አላሉኝም እንዴ? አዎ ድራመር ነበርኩ። እሺ ይኸውልህ በየድግሱ ላይ በየሰርጉ ላይ ከበሮ ስመታ አይተው 2 እንጨት ሰጡኝና ከበሮ መቻ አደረኩኝ። ከዛ አንዱን እንጨት እችን ታውቃት ለዚህ ቺቺ ቀንጠልባ እሷ ተወስድልህና ስትጥለው አንድ አይቀረኝም። በዛ ባንዱ ኮንዳክተር እርሶ ያም እንጨት ጥፍት ሲልልህ ተመልሼ ወደ ዘመናዊ ዳንስ እርሶ። አዎ ይኸውልህ እንዲህ መጎሳቆሌ ናት። አዳሜ መሰረተ ትምህርት አልገባት ሲል እኮ እስከ መጨረሻው ሁለተኛ ድረስ የሄድኩኝ ብቸኛ ኮሜዲ ፊልም የጥሩ የሚያስቅ ስክሪፕትና ማሳቅ የሚችል አክተር ጥምረት ውጤት ነው ኮሜዲ ፊልም ማለት። ማንም እየተነሳ አለባሌ ቀልድና አዝግ የሆነ አክቲንግ እያሳየ አስቃለሁ ማለት አይችልም። እዚህ ሙቪ ላይ ያየነው ይሄን ነው። በጣም ማሳቅ የሚችሉ ታለንትድ የሆኑ አክተሮች በሚያስቅ ስክሪፕት ታጅበው ለኛ የሚገርም ሴንስ ኦፍ ሂውመር ያለው ሙቪ ዴሊቨር ሲያደርጉ የታየበት ሙቪ ነው። ከመነሻው እስከ መጨረሻው ድረስ ይዞት የተነሳው ስቶሪ የተጻፈው በጣም ፈኒ የሆነ ስክሪፕቱን በሚገርም በሚያስቅ ሁኔታ ለኛ ዴሊቨር ሲያደርጉ የታየበት የሚገርም የአክቲንግ ብቃት የዚህ ሁሉ ጥምረት ይሄ ሙቪ ዘመን ተሻግሮ ሁሌም ሰው እያስታወሰው እየሳቀበት የሚያየው ሙቪ ነው። ፐርሰናሊ 10 አውት ኦፍ 10 የሰጠሁት በቃ ፐርሰናል ፌቨራይት ኮሜዲ ሙቪ ነው። ኤቭሪባዲ ደግማችሁ ብታዩት ወርዝ የሚያደርግ ደግማችሁ የምትስቁበት በጣም ጸዴ ሙቪ ነው። ያስቃል ግን አያስቅም። ፕሊዝ ሳም ይር ሾው ማሳየት ነው። ቴንክ ዩ ቂጥ ዴቭ ቂጥህን አሳየኝ ነው የሚለው። ቂጥህን አሳየኝ ነው የሚለው። ዴቭ ይህ ሰውዬ ነው እንዴ? ኧረ ዴቭ እንዳታስበላ ነው። አሁን ላይ ገግማችሁ በቃ ኮሜዲ ፊልም እየሰራን ነው ማሳቅ እንችላለን የምትሉ ሰዎች እባካችሁ ተውንና ይሄን ፊልም ሲኒማ ቤት እያሳያችሁ የገረብን ብንስቅ ነው የሚሻለው። በቃ ድጋሚ ታይቶ ማሳቅ የሚችል ይዞት የተነሳው በጣም ሲምፕል ስቶሪ ሪሌተብል የሆነ ለዚህም ሲምፕል ስቶሪና ሪሌተብል ለሆነ ታሪክ የተጻፈው በጣም ፈኒ የሆነ ስክሪፕቱም ደግሞ በጣም ማሳቅ በሚችሉ
አክተሮች በሚገባ ዴሊቨር ሲያደርግ የታየበት በጣም ጸዴ ኮሜዲ ሙቪ ነው። እንግዲህ ሙቪ ለመልእክትም ለምንም አይደለም። በቃ ለማሳቅ ፐርፐዙ ማሳቅ ሆኖ የተሰራ ፐርፐዙንም ወይም ታርጌቱን ደግሞ የመታ በቃ የምንጊዜም በጣም ጸዴ በቃ ብዙ ሰው ጥራ እንኳን ቢባል ሊጠራው ከሚችሉ ዋነኛ ኮሜዲ ፊልሞች መካከል አንደኛውና ዋነኛው ሙቪ ይሄ ሙቪ ነው። ፐርሰናሊ 8.5 ከ10 የሰጠሁት ድጋሚ ቢታይ በፊት የነበረውን ሳቅ በይበልጥ የሚያስቅ ሙቪ ነው። ባለቀለም ፊልሞች በተከራየነው ቤት ነፃነት እንፈልጋለን። የኔ ቼኩቬራ ቼኩቬራን አይናገሩብኝ። ቼኩቬራ ማለት እኮ የነፃነት አባት ታጋይ። ክፍታፍ አፈና አትክፈት። ቼኩቬራን አይናገሩታ። የኛ ታፈነን መኖር አንችልም። ነፃነት እንፈልጋለን። ታዲያ ነፃነት የፈለገ ግቢውን ለቆ ውልቅና ይኬዳል። ሂዱ በቃ ሂድ። እንዲህ ነች ለሙጀሊያም መልስ ትሰጠኝ። እንደዚህ ማሳቅ ካልቻላችሁ በቃ ፊልም አትስሩ። በሲምፕል ስቶሪ በሚገርም የአክቲንግ ብቃት፣ በሚገርም የመስራት ፍላጎት፣ በሚገርም የዳይሬክቲንግ ችሎታ በቃ እኛን በቃ ያስቁን ነበር። በዛ ሰዓት በደንብ ነበር የምንስቀው። ቢርበውም ሰው ቢጣማውም ኑሮ ቢመራውም በእንደዚህ አይነት ፊልሞች አትሊስት ፈታ ይላል። ለሰውም እንኳን መጋበዝ ይችላል። ሰው ቤት እንኳን ሲመጣ አሬን ፊልም ነው ይባላል። አሁን እኮ አማርኛ ፊልም ማየት እንደ ኃጢአት የሚቆጠርበት ሰዓት እንድንደርስ ነው ያደረጋችሁት። አንደኛ መጻፍ አትችሉም። መጻፍ አለመቻል ብቻ አይደለም አክቲንግ ማድረግ አትችሉም። ዳይሬክቲንግ የለበትም። ማሳቅማ ጭራሽ ኧረ በስመ አብ ኑሮ የሚያቃጥለን ይቅር እንደ ኮሜዲ ፊልም ደግሞ እያየን የበለጠ እንቃጠል የሚያስፊልም ፊልም ከመስራት ውጭ። ይሄ ፊልም ግን አሁን ያወራሁት ነገሮች ሁሉ በተቃራኒው አድርጎ በሲምፕል ስቶሪ ፍሎ ከመነሻው ተመሳሳይ ድረስ በሚያስቁ ዲያሎጎች ተሞልቶ ፈታ ያደረገን ብዙ ሰው ያየው ደግሞ ቢታይ ወርዝ የሚያደርግ ፐርሰናሊ 8.5 ከ10 የሰጠሁት ሙቪ ነው 300 ሺህ